እስልምና ውስጥ የኖረው 7 ዓመት ብቻ ነው። በ30 ዓመቱ እስልምናን ወሰደ፣ በ37 ዓመቱ ሞቶ። ሲሞት ይሄ ሰዓድ ብን ሙዓዝ 70,000 መላኢካ ሊሸኘው መጥቷል። 70,000 የእስልምና ወሬ በመዲና ከተማ መወራት ጀመረ። በዛን ወቅት ስሟ የስሪብ ነበር። የስሪብ በእንደዚህ አይነት ሁኔታ ከተወራ በኋላ ዓመቱ ሲደርስ 12ኛው ዓመተ ሂጅራ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 12 ወይም 11 የሚሆኑ የአውስና የኸዝረጅ ጎሳዎች ይህንን እስልምና የሰሙ ማለት ነው ከአላህ መልእክተኛ ጋር የመጀመሪያውን ቃል ኪዳን ለመፈጸም ሚና ይመጣሉ። እናያለን ያም ቦታ ኢንሻአላህ። ሚና ማለት ሰዎች ሐጅ ሲያደርጉ ያሉት ኮረብታ ስፍራዎች ማለት ናቸው። እዛ ቦታ ላይ ሲደርሱ እነዚህ 11 ሰዎች አውስና ኸዝረጅ ናቸው። አውሶቹ አስዓድ ብን ዙራራ ነው የሚመራቸው። ማነው ኸዝረጆቹን አፎን አውሶቹን ደግሞ የሚመራቸው አቡል ሀይሰም ኢብኑ ተይሃን የሚባል ግለሰብ። በጣም ጥበበኛ የነበሩ ሰዎች ናቸው። ሐቂቃ እኔ በታሪክ በነብዩ ሰለላሁ ባልደረቦች ዙሪያ ካነበብኳቸው ሰዎች በጠቅላላ የመጨረሻ የሚገርመኝ ሰው ነው አቡል ሀይሰም ኢብኑ ተይሃን የሚባል እጅግ ጥበበኛ የነበረ ሰው ነው። አቡል ሀይሰም ይዞ መጣ። ከአላህ መልእክተኛ ጋር ቃል ተጋቡ። ቃል ሲጋቡ ግን ጦርነት መክፈት አይችሉም፣ አቅም የላቸውም። ገና ዋና ሰዎች አልሰለሙም መዲና ውስጥ። ቃል የተጋቡት የሴቶች ቃል ኪዳን ተብሎ የሚታወቀው ነው። በሴቶች ላይ ጂሃድ ግዴታ ስላልሆነ፣ ጦርነት ግዴታ ስላልሆነ ከዛ ውጭ ከጂሃድ ውጭ ያለውን ነገር በሙሉ በእስልምና ሊፈጽሙ ቃል ተጋቡና የት ሄዱ? ወደ መዲና ተመለሱ። የአላህ መልእክተኛ ግን አልተዋቸውም። አብረው ለመጀመሪያ ጊዜ እስልምናን የሚያስተምሯቸውን ሰዎች አብረው ላኩ። 2 ሰዎች ሙስዓብ ብን ዑመይር ወአብዱላህ ብን መክቱም የሚባሉ ሰዎች። መዲና ብርሃን ማየት ጀመረች። ሙስዓብ ብን ዑመይር ገብቶ ከአስዓድ ብን ዙራራ ጋር ሆኖ እስልምናን ማስፋፋት ጀመረ። አንድ ወቅት እስልምናን እያስፋፋ ሳለ አለፍ እያልኩ ታሪኩ ብነግራችሁ፣ እስልምናን እያስፋፋ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ወሬ የሚያስፋፉ በመካ ያበላሸ ሰውዬ ወሬ ይዞ የመጣ አንድ አምባሳደር አለ። ስሙ ሙስዓብ ይባላል። ከአስዓድ ብን ዙራራ ጋር ሆኖ የመዲና ሰዎች እያታለለ ነው ተብሎ ለመዲና 2 አለቆች ይደርሳቸው። ለመዲና 2 አለቆች ሰዓድ ብን ሙዓዝና ኡሰይድ ብን ሑደይር ይባላል። ይህን ሲሰማ ሰዓድ ብን ሙዓዝ ያው ኡሰይድ ታውቃለህ ሰዓድ ብን ዙራራ ያክስቴ ልጅ ነው፣ እኔ እጅ አንገቱን ልለው አልችልም። ሂድና የምታደርገውን ነገር ሰምቻለሁ አቁም በለው አለ። ትልቁ ጎሳ ባለቤቶች ናቸው። በኒ አብዱል አሽሃል ይባላል። የበኒ አብዱል አሽሃል ጎሳ ቤተሰቦች የተከበሩ ቤተሰቦች ናቸው። የአላህ መልእክተኛ በኋላ መዲና ከገቡ በኋላ 2 ቤተሰቦች የተከበሩ ቤተሰቦች ናቸው ከዱንያ ሁሉ አሉ። አንደኛው በኒ ነጃር ነው፣ ሁለተኛው በኒ አብዱል አሽሃል ነው አሉ። በኒ አብዱል አሽሃል ደግሞ የሰዓድ ብን ሙዓዝ ጎሳ ነው። ሰዓድ ብን ሙዓዝ ኡሰይድ ብን ሑደይር ላከ። ምን ብሎ አስቁም ብሎ። ሙስዓብ ብን ዑመይርና ሰዓድ ብን ዙራራ ያስተማሩ ነው። ሲደርስ ሰዓድ ብን ዙራራ ደንግጦ ተነሳ። ዋናው ሰው መጣለ። ሙስዓብ በቃ እንደምታደርግ አድርገህ አሳምነዋል፣ ሌላ አማራጭ የለንም አለ። ካልሆነም ማለቁ ነው ጉዳዩ ኸይረን አለና ልክ ሲመጣ ሙስዓብ ብን ዑመይር ምን ያረጋችሁ ነው አለ። አሁን ማተጅልስ ፈተስማ ትንሽ ተቀምጣ አትሰማንም? እንዳዋቂ ስማንና ፍረድ። የወደድከው ከሆነ ወሬያችንን ትቀበለዋለህ አለ ሙሳ። ያልወደድከው ከሆነ ትተዋለህ፣ እኛንም እንደምታረግ ታደርገናል። ኡሰይድ ትክክል ነው አለ። ሳልሰማ አልፈርድም አለና ቁጭ አለ። ሙስዓብ ብን ዑመይር ስለ እስልምና ነገረ። ፊቱ እየተቀየረ መጣ። አስዓድ ብን ዙራራ ፊቱ እየተቀየረ ሳየው በልቤ ውስጥ እንደገና አዲስ ተስፋ መንሰራራት ጀመረ ይላል። ፊቱ ተቀየረ። ወዲያውኑ ቆመና ሙስዓብ የምትለው ነገር ምንድነው? እስልምና ይባላል። ወደዚህ እምነት እንዴት ነው የሚገባው? ገላን ትታጠባለህ፣ ቆንጆ ልብስ ትለብሳለህ፣ አሻሃዳ ትይዛለህ፣ 2 ረካት ትሰግዳለህ፣ خلاص ገብተሃል ነው እንዳለው አደረገ። ከዛ ተመለሰ ወደ ማን? ወደ ሰዓድ ብን ሙዓዝ። ሲመለስ ሰዓድ ከዛ አየው አታኩም ማዘ ረጁል
بغير الوجه الذي ذهب منكم ايه ሰውዬ የመጣው ከናንተ በስተፊት ከናንተ ዘንድ በሄደበት ፊቱ አይደለም ፊቱ ተቀይሯል ሌላ ሰው ነው የመጣው የተሰጠውን ኃላፊነት አልተወጣም ሲደርስ ኡሰይድ አደረክ የተባልከውን አለ እኔ ብዙ ሰታ ላየሁባቸው አዳመጥኳቸው እና የተለየ ነገር አለ ድሮም አንተ መላኬ ነው ጥፋቴ አለና ሰይፉን አነሳና ሰዓድ ኢብኑ ሙዓዝ ሄደ እምቢ አሉ ካረን አዎ ወጣ አሳድ ኢብኑ ዙራራ ሳየው እንደገና ጨለመብኛል ሰዓድ ኢብኑ ሙዓዝ ሙስዓብ ሆይ አልኩታል ይሄ ሰውዬ ከሰለመ ከጀርባው የሚቀር ሰው የለም ወቃል ይሄን ካሰለመ የሚቀር ሰው የለም ዱር الانصار በጠቅላላ የአንሳር ቤተሰብ ጠቅላላ እሱ ነው የምትከተለው ሰዓድ ስንት ዓመት ይመስላችኋል 30 ነው ደግሞ ሰዓድ ኢብኑ ሙዓዝ እሺ አለ ሄዶ ሰይፉን ይዞ መጣና አንገታችሁን ከማለት በስተፊት ትሄዳላችሁ አትሄዱም አሁን ማተጅልስ ፈትስማ አሁን الحكيم الدار የሀገሩ አስተዳዳሪ አይደለ ትንሽ ቁጭ ብላ አትሰማንም አሉት ኸይር ሰማችኋል ሰምቼን ፈርዳለሁ አለ ሰማ እሱም የኡሰይድ ኢብኑ ሁደይር አደረሰው ገላውን ታጠበ ሰለመ ሰይፉን እንዳነገበ ተመለሰ ተራራ ወጣ ለመዲና ሰዎች በሙሉ ጥሪ ያቀረበ መጡ የመዲና ሰዎች እኔ ማንነኝ እናንተ ዘንድ አላቸው ወአንተ አህከሙን ፈራጃችን ጥበበኛችን ወቃኢዱን መሪያችን አንተ ያልከውን የሚخالف ሰው የሌለ ሰው ነህ አንተ مرحبا فإن كلامكم علي حرام ከዛሬ በኋላ እናንተን ማውራት በኔ ላይ حرام ነው አንዳችሁም ሳትሰልሙ እንዳታድሯል የመዲና ቤት ጠቅላላ ሰልሟል አላሁ አክበር ወሰዓድ ኢብኑ ሙዓዝ በእስልምና ውስጥ የኖረው 7 ዓመት ብቻ በ30 ዓመቱ እስልምናን ወሰደ በ37 ዓመቱ ሞተ ሲሞት ይሄ ሰዓድ ኢብኑ ሙዓዝ 70,000 መላእክት ይሸኙ መጥቷል 70,000 መላእክት ጀናዛውን ሲሸከሙት ቀለለ ጀናዛው ምንም የተሸከሙ አልመሰላቸው ይሄን ጊዜና ሙናፊቆቹ ምን አሉ አይ ሰውዬ ጀናዛ ይቀለለ ሰውዬ ደካማ ሰው ምናምን አሉ አይ አሉ የአላህ መልእክተኛ መስራችሁ ነው የተሸከማችሁ ጀናዛውን እኮ የተሸከሙት መላእክቶች ናቸው አሉ